አንዳንድ ጸጸቶች ከሰራነው ሥራ አይመጡ የሚመጡት ሳንመልሳቸው ከቀሩ ነገሮች ነው። ይህ ታሪክ ችላ ስለተባለ ስልክ እና ዳግም ስላልደወለች እናት ነው። ታሪኩ ሰዓቱ ሌሊት 5:47 ወይም 11:47 ፒኤም ላይ ስልኩ ጠራ። አንድ ያመለጠ ጥሪ፣ ሚስድ ኮል ከእማዬ። ልጁ ስክሪኑን አየ፣ ቆም አለ። ነገ መልሼ እደውልላታለሁ አለ። እሷ ሁልጊዜ ዘግይታ ትደውላለች። ከሥራ በኋላ፣ ከጽዳት በኋላ፣ የሁሉንም ኑሮ ካስተካከለች በኋላ። ግን እዚህ ጋር ብዙ ሰው የማይገባው ነገር አለ። ያ ጥሪ ተራ አልነበረም። የተለመደ ደወል አልነበረም። የመጨረሻ ሙከራ እንጂ። እናት ለዓመታት ደክማ ነበር። ረጅም ሰዓት ሥራ፣ ዝምተኛ መስዋዕትነት። ማረፍ ሲገባው ለረጅም ጊዜ የዘለቀ ሰውነት። ያኔ ማታ ግን የሆነ ነገር ተፈጥሮ ነበር። ደረቷ ከበዳት፣ ትንፋሽ አጠራት፣ እጆቿ አይንቀጠቀጡ ነበር። ቢሆንም ግን ስልኩን ለማንሳት ሞከረች። የደወለችው ለማማረር አልነበረም። የደወለችው ምንም ነገር ለመጠየቅ አልነበረም። የልጇን ድምፅ መስማት ብቻ ነበር የፈለገችው። ስልኩ ግን ተደፍቶ ነበር። ድምፁ ጠፍቷል። ሕይወት ቀጠለ እና ይሄ ሁሉንም ነገር ይለውጣል። ምክንያቱም ከደቂቃዎች በኋላ እሷ ወደቀች። ጠዋት ጊዜን ለሁለት የሚከፍሉ ቃላት። እናትህ ጠዋት ወደ ሆስፒታል መጥታ ነበር። በጣም እናዝናለን። ክፍሉ ረጭ አለ። ለዘላለም የማይለቅ ጸጥታ። ቀጥሎ የሆነው ለመስማት ይከብዳል። የስልኩን ታሪክ ኮሎግ አየ። አንድ ያመለጠ ጥሪ ከማየ። ሰዓቱ ሌሊት 5:47። ያ ሰዓት የመጨረሻ ሐሳቧ እሱ እንዲሆን የመረጠችበት ቅጽበት ነበር። ጥሪ ለዘላለም አብሮህ የሚኖር ዝምታ ነው።